ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ? እኔ አስቴር ግዴ ይባላለሁ። የህይወት ክህሎት አሰልጣኝ ነኝ። በዚህ ፕሮግራም ደግሞ ከጀመርኩት ባለፈው ራሴን በማስተዋወቅ አላማውን አስተዋውቄ ነበር። ከዛ ቀጥሎ ስለተሟላ ጤና ማድረግ ያለብን ነገሮች ስልጠና ሰጥቼ ነበር። ከዛ በኋላ ደግሞ ሀብታም፣ ደስተኛ፣ ጤነኛ፣ ስኬታማ ሆነን እንድንሆን የሚያደርገን ወደ ሀብት ጉዞ የሚወስደን ብዬ ፕሮግራም አቅርቤ ነበር። ያም ስልጠና ጠቃሚ እንደነበረ ገምታለሁኝ። አሁን ደግሞ ወገኖቼ የችግር መፍቻ ቁልፍ ብዬ ያሰብኩትን ችግሮች መንፈታበትን አቅም በሚል ስልጠና ለመስጠት ተዘጋጅቻለሁ እና እንደነገርኳችሁ ስልጠናው የ3 ወር ነው። በ3 ወር ውስጥ ጠቃሚ ነገሮች ታገኛላችሁ። ህይወታችሁ ይለወጣል። ደስተኛ፣ ጤነኛ፣ ሀብታም ትሆናላችሁ። ጠንካራና ችግር የመፍታት አቅም ያላችሁ ትሆናላችሁ ብዬ ነው ይህን ስልጠና እየሰጠው ያለሁት። የ3 ወር ነው። አሁን ወደ ዋናው ርዕሳችን ስንሄድ እኛ ሰዎች እንግዲህ በተለያዩ ችግሮች እንፈተናለን። የችግር መጠን አለው። ከትንሽ እስከ ትልቅ፣ ከባድ፣ ቀላል፣ ከፍተኛ የሚባል ችግር አለ። እነዛን ሁሉ ችግሮች እንዳመጣጣቸው ለመፍታት የሚያገለግለን ደግሞ አእምሯችን ነው። እንደምታውቁት አእምሯችን ደግሞ እኛ ራሳችን ስናሰለጥነው፣ ስናበለጽገው፣ ስናዘጋጀው ችግር የመፍታት አቅሙ እንደዛ ጥሩ ይሆናል ማለት ነው። ስለዚህ ወገኖቼ ምንድነው መሰላችሁ አእምሯችንን አስቀድመን እንደ ኮምፒውተር እናዘጋጀዋለን። ችግር ከመምጣቱ በፊት ለችግር መፍትሄ እንዲሰጥ አድርገን እንቀርጸዋለን ማለት ነው። ስለዚህ ምንድነው አእምሯችን ደግሞ በዋነኝነት ምን ይፈልጋል? ምግብ ይፈልጋል። አእምሯችን ኦክሲጅን፣ ምግብ፣ ንጹህ አየር ይፈልጋል እና በቂ ምግቦች ለአእምሮ ጠቃሚ የሆኑት እንደ አቮካዶ፣ ብሮኮሊ፣ አሳ፣ እንቁላል የመሳሰሉ ምግቦችን እና ጥቁር ቾኮሌት፣ ዳርክ ቾኮሌት የሚባለው እጅግ በጣም ጠቃሚ ናቸው ለአእምሮ። እነሱን ብንመገብ አእምሯችን የበለጠ ይበለጽጋል ወይ ደግሞ ጤነኛ ይሆናል። የማሰብ አቅሙም ይጨምራል ማለት ነው። ሌላኛው ደግሞ ወገኖች ምንድነው አእምሯችን በቂ እንቅልፍ ካላገኘ በበቂ ችግር ሊፈታልን አይችልም እና የሰው ልጅ ደግሞ ከ7 እስከ 8 ሰዓት በቀን መተኛት አለበት። ጥሩ እንቅልፍ መተኛት አለበት። ጥሩ እንቅልፍ ለመተኛት ደግሞ አስቀድመን ከጭንቀት ነፃ መሆን አለብን። ጭንቀት ከራሳችን ማስወገድ አለብን። በምሽት አካባቢዎች የሚያነቃቁ መጠጦች መጠጣት የለብንም እና ጨለም ባለ ክፍል መተኛት አለብን። እንደዛ አድርገን ጥሩ እንቅልፍ ከተኛን በእንቅልፍ ጊዜ አእምሯችን ብዙ ችግሮች መፍታት ይችላል። ብዙ ራሱን ማጽዳት ማስተካከል ይችላል። አቅም እንዲኖር ይሆናል ማለት ነው። ስለዚህ እንቅልፍ በጣም ጠቃሚ ነው። አእምሯችን እንዲበለጽግ፣ አእምሯችን የተሻለ አቅም እንዲኖረው ማለት ነው። ሌላኛው ደግሞ ወገኖች የሰውነት እንቅስቃሴ ወይ ስፖርት እጅግ በጣም ጠቃሚ ነው። ሰውነት እንቅስቃሴ ስፖርት ደግሞ ምንድን ነው የሚያደርገው? ልክ ለአካላችን እንደሚያገለግለው ሁሉ ለአእምሯችን ደግሞ ሰው በተንቀሳቀሰ ቁጥር ስፖርት በሰራ ጊዜ በቂ ኦክሲጅን፣ በቂ ምግብ ወደ አእምሮ እንዲደርስ እንዲፍታታ ያደርጋል ማለት ነው። ለዚህ በቂ እንቅስቃሴ፣ አካላዊ እንቅስቃሴ ማድረግ አለብን ማለት ነው። ከዛ ደግሞ ወገኖች ችግሮች ሲመጡ እንደ ፈተና እንደ መጥፎ እድል መቁጠር የለብንም። አንዳንድ ችግሮች ችግር እየፈታን እያለ ነው እድል የሚመጣልን እና ችግሮች የመፍታት አቅም እናዳብረው ደግሞ ራሳችን ለመፍታት ስንሞክር ነው። ለሰው ከመንገራችን በፊት ሌላ ጭንቅ ውስጥ ከመግባታችን በፊት ችግሩን አጥንተን ችግር መፍታት ስንችል በየጊዜው ራሳችን አእምሯችን እየዳበረ እየጠነከረ ይመጣል ማለት ነው። ሌላው ደግሞ ወገኖቼ ልነግራችሁ የምፈልገው ነገር ምንድን ነው? የዘወትር ተማሪ መሆን አለብን። አእምሯችን ማሰልጠን አለብን። እኛ ደግሞ የምንማረው ከምንድን ነው? መጽሐፍ ከማንበብ፣ ዩቲዩብ ፕሮግራሞች ከማየት፣ መደበኛ ትምህርት ቤት ጋር ከመሄድ፣ ከአዋቂ ሰዎች ጋር በመመካከር ብዙ ስልጠና በመውሰድ አእምሯችንን እውቀት እንዲይዝ እናደርጋለን። ያወቅነው ነገር ደግሞ ስንተገበር ነው ወገኖቼ። እውቀት ተግባር ካልሆነ ይረሳል እና ተግባራዊ ማድረግ አለብን። የዘወትር ተማሪ አዋቂዎች መሆን አለብን። ከዛ ደግሞ የተማርነውን ነገር ለሰዎች ስናስተምር የበለጠ አእምሯችን ከድግግሞሽ በደንብ ይይዝልናል። እውቀቱ የኛ ይሆናል ማለት ነው። ሌላው ደግሞ ወገኖች አደራ ምላችሁ ባለፈው የነግሬያችሁ ነበር። የተመስጦ ፕሮግራም በቀን ቢያንስ ለ20 ደቂቃ ሊኖረን ይገባል ብዬ ነው የማምነው። ተመስጦ ደግሞ በሚኖር ጊዜ ምንድነው
ጸጥ ያለ ክፍል ወይ ነፋሻማ አየር በሆነ ዛፎች ባሉበት አካባቢ ሆነን ራሳችን ንጹህ አየር ወደ ሳምባችን ቀስ እያለን እየተነፈሰን እያስገባን ቀስ እያለን እንደገና እሱን ስናስወጣና የአየሩ ሂደት ላይ እያተኮርን ከዛ ደግሞ ወደ ውስጣችን በደንብ እያተኮርን ውስጣችን ያለው ጸጸቶች፣ ጭንቀቶች፣ መገፋቶች፣ ችግሮች ሁሉ እያስወጣን በበጎ እየተካን ራሳችን የምናጠነክርበት አእምሯችን እንደ ኮምፒውተር ነው ራሳችን ፕሮግራም የምናደርግበት ለቀኑ የምናዘጋጅበት ነው ማለት ነው። ስለዚህ ይሄንን ራሱ አእምሯችንን እንዲጎብዝ እንዲበረታ ችግር የመፍታት አቅም እንዲኖር ያደርጋል ማለት ነው። ሌላኛው ደግሞ ምንድነው ማይንድፉልነስ የሚባለው ነው። ማይንድፉልነስ ማለት ደግሞ አሁን እኛ ማሰብ ያለብን በአሁን ባለው ነገር ነው። አሁን ማን ማድረግ አለብኝ፣ አሁን ምን ልስራ ነው እንጂ ያለፈው ችግር፣ ሀዘን፣ ጭንቀት እሱ ያለፈ ነገር ነው። የፈሰሰ ወተት አይታፈስም እንደሚባለው እንደዛ ነው። እሺ ያለፈ ነገር ላይ ትኩረታችሁ አታድርጉ። የሚያሳዝኗችሁ፣ ያስከፏችሁ ክፉ ሁኔታዎች ያጋጠሟችሁ ነገር ካለ ደግሞ እነሱን መርሳት ያስፈልጋል። በአሁን ላይ ማተኮር ያስፈልጋል እና አሁን የምናደርገው ነገር ነው አሁን የሚጠቅመን። ነገን ደግሞ አናውቀውም ምን እንደሚሆን። ስለዚህ ስለ ነገ መጨነቅ የለብንም ማለት ነው። ለዚህ ይሄንን ችግር የመፍታት አቅማችንን ያዳብራል፣ ከጭንቀት ነፃ እንድንሆን ያደርገናል ማለት ነው። ከዛ ውጪ ወገኖች እንግዲህ ሰው ልጅ ብዙ አይነት ፈተናዎች ይገጥሙታል። ሊራብ፣ ሊሰቃይ፣ በበሽታ በኃይለኛ በሽታ በማይድን በሽታ ሁሉ ሊያዝ ይችላል። አላግባብ እስር ቤት ውስጥ ሊወድቅ ይችላል። ለአመታት ባለ ጥፋቱ ሊወድቅ ይችላል። እንደገና ደግሞ በብዙ ሰዎች ሊገፋ ይችላል። በብዙ ሰዎች ወጥመድ ውስጥ ሊገባ ይችላል። ያገኘውን ሊያጣ ይችላል። እንግዲህ ሰው ልጅ በጣም በብዙ ነው የሚፈተነው እና ለፈተናዎች ሁሉ መፍትሄ ደግሞ ከራሳችን በፊት ምንድነው የእግዚአብሔርን እገዛ መጠየቅ አለብን። እግዚአብሔር ቃል እንደሚናገር ማንም ሰው በጸሎት በምልጃ ወደ አምላኩ ይለምን እንጂ እንደ አንዳችን እንዳይጨናነቅ ይላል እና መጨነቃችንም አምላካችን አይወደውም። መጸለይ ነው ያለብን፣ መለመን ማመስገን ነው ያለብን፣ እያመሰገንም መለመን ነው ያለብን። ሌላ ደግሞ ለሚጠይቅ ይሰጠዋል፣ ለሚያንኳኳ ይከፈትለታል የሚለው የአምላክ ቃልም እሱም አቅማችን ልናደርገው ይገባል። በአምላካችን ልንደገፍ ይገባል። ችግር ለመፍታት እንደ አስፈላጊነቱ የሰዎችን እገዛ ካስፈለገን ደግሞ እርዳታ መጠየቅ አለብን ማለት ነው። ሌላው ደግሞ ማያልፍ ነገር የለም፣ ያልፋል እና ለሚያልፍ ችግር ደግሞ አሁን ጊዜ ገንዘባችንን በሀሳብ በጭንቀት በምን ማባከን የለብንም። ዛሬን ማባከን የለብንም እና ያልፋል፣ ችግር ያልፋል፣ ማያልፍ ችግር የለም እና በችግሮች መካከል እንግዲህ እያለፍን ችግሮች ወደ መልካም እድል እየለወጥን ራሳችንን እያጎበዝን ማለፍ አለብን ማለት ነው። ለምሳሌ በቀላሉ ልንገራችሁ፣ አእምሯችን ካልተቆጣጠር ነው፣ አእምሯችን ቀድሞ ካልሰለጠነ በመንገድ ላይ ራሱ ሰው ለምሳሌ ክፉ ቃል ቢናገረን ለዛ ምላሹ ክፉ ቃል ቢሆን ወይ እንደገና ሌላ አጸፋዊ ምላሽ ስንሰጥ ራሳችን መልሰን ሌላ ችግር ውስጥ እንገባለን። ማድረግ ያለብን ምንድነው? እሱን ንቀን ማለፍ የምንችልበትን አስተሳሰብ ማዳበር አለብን። እኛ ከችግሮች በላይ ነው መሆን ያለብን። ሰዎች እንደፈለጉ ሊያናድዱን፣ ሊያበሽቁን፣ ክፉ ሊያስወሩን መብት ልንሰጣቸው አይገባም ማለት ነው። ሌላው ደግሞ የሆነ ቢቸግረን ቀድመን ሌላ አማራጭ የችግር መፍቻ ቁልፎች መፈለግ፣ ሌላ ስራ መፈለግ። ለምሳሌ ስራ አጥ ከሆነ ሰው የሰውን እርዳታ መጠየቅ ያስፈልጋል እና እንደዚህ እየተባለ እንደነገርኳችሁ ባለፈውም አስቀድሞ የስኬታማ ሰው ባህሪ ውስጡ ካለ ብዙ ነገሮች በማድረግ ችግር ስለሚፈታና ስኬታማ ስለሚሆን አብዛኛውን ችግሮቹ ሊፈታ ይችላል ማለት ነው። ሌላው ወገኖች ከሰው ብዙ ነገር መጠበቅ ነው ሰውን የሚጎዳው። ከሰው መጠበቅ፣ ከሰው ምንም አትጠብቁ ወገኖች፣ ከሰው ምንም አትጠብቁ አደራችሁን። እንዲህ ጥበቃው ይሄ ኤክስፔክቴሽናችን ነው የሚጎዳን። ያ ሰው ይረዳናል ስንል ወይም ይጎዳል ሊሆን ይችላል። ያ ሰው ያግዘናል ስንል የሚጥለን ሊሆን ይችላል። እናንተ በራሳችሁ ላይ ነው መደገፍ ያለባችሁ እና ሰውን ደግሞ አስቀድማችሁ ከራሳችሁ ጋር ትኩረት አድርጉ እንጂ ቢጎዳችሁም ቢጠቅማችሁም አይድነቃችሁ። የሰው ባህሪ ስለሆነ ሰው የተለያየ አይነት ሰው ስላለ በምድር ማለት ነው። የታመም ሰው ከሆነ አስቀድሞ ላለመታመም ነበረ መንገድ የነገርኳችሁ ባለፈው። እንደ አጋጣሚ ሆኖ በዘር በሚመጣ በሽታ
ወይ ደግሞ ምክንያቱ ባልታወቀ ነገር የታመመ ወይ ለአደጋ የተጋለጠ ሰው ካለ አካሉን ያጣ ጭንቅ ውስጥ ያለ ሰው ካለ ደግሞ ያው ሕክምና ነው ወገኖች። እንደምታውቁት ሕክምናም እየታከመ የእግዚአብሔርን ኃይልና ፈውስ ደግሞ መጠየቅ አለበት፣ መጸለይ አለበት፣ አመጋገቡን ማስተካከል አለበት፣ ንጹህ አየር መውሰድ አለበት፣ መጨናነቅ የለበትም እና እንደዚህ ያለ ሰው ከችግሩ ያልፋል፣ በሽታም ይድናል፣ ችግርም ያልፋል ወገኖች። የማያልፍ ነገር የለም። ደግሞ ሲታሰብ እኮ በዚህ ምድር የምንኖረው አጭር ጊዜ ነው። ለዚች ለአጭር ጊዜ ከአቅማችን በላይ ተጨንቀን ሌላ ችግር ውስጥ መግባት የለብንም። ወገኖች እንደምመክራችሁ ከሆነ እንደዚህ ራሳችሁን አጀግኑት፣ ራሳችሁን አእምሯችሁ አዘጋጁት። ተዘጋጅታችሁ ለበጎ ነገር ሲኖር እድል የምትጠቀሙ፣ ችግር ሲመጣ ችግር የምትፈቱ፣ ችግር የምታሸንፉ እንድትሆንልኝ እመኝላችኋለሁ ወገኖቼ። ለዛ ደግሞ ዝግጅት ያስፈልጋል። አስቀድሞ ስኬት ያስፈልጋል። አስቀድሞ አእምሮን ማበልጸግ ያስፈልጋል ብያቸዋለሁ ወገኖቼ። የፈጣሪን ኃይልን የፈጣሪን እርዳታ መጠየቅ ያስፈልጋል። የሰዎች እርዳታ መጠየቅ ያስፈልጋል። ላለፈ ነገሮች መጨነቅ የለብንም። የፈሰሰው ውሃ አይታፈስም እንዳልኳችሁ። ስለዚህ እንደገና መንገድ ላይ ለሚገጥሟችሁ ሰዎች ተናግረው አናጋሪዎች ስላሉ እነሱን ደግሞ ንቁ ማለፍ አለባችሁ። አለበለዚያ እንግዲህ አንዳንድ ሰው እስር ቤት ሁሉ እስከ መግባት ወይ ህይወቱን ከማበላሸት ይደርሳል። እንደዚህ ስሜቱን ባለመቆጣጠር ማለት ነው። ለበሽታም ሊጋለጥ ይችላል እና ስሜታችን ሁሉ የምንቆጣጠረው ቅድም ባልኳችሁ አእምሯችን ካሰለጠን ነው፣ አስቀድመን ከሰራ ነው እና አደራችሁ ወገኖቼ ጀግና ራሳችሁ ፍጠሩ፣ ጀግና ራሳችሁ ፍጠሩ ደግማችሁ እና ምንም እንዳትጨናነቁ አስቀድማችሁ ሩጡ፣ አሸንፉ። ከሆነ ነገሮች ይሆናሉ፣ ካልሆነም ዛሬ ያልሆነው ነገር ነገ ደግሞ ሌላ እድል አለ፣ ሌላ ጊዜ ስላለን በዛ ደግሞ መተማመን አለብን እና ስለ ሁሉ እንግዲህ እግዚአብሔር ይመስገን። አመሰግናችኋለሁ ስላደመጣችሁኝ እና በቀጣይ ፕሮግራሞች ደግሞ ሌሎች ስልጠናዎች ስለሚኖሩ እንድትሳተፉ ፈልጋለሁ፣ እንድትጠቀሙልኝ ይፈልጋለሁ። ዩቲዩቡን ደግሞ ሼር፣ ላይክ፣ ሰብስክራይብ በማድረግ እንድታግዙ ፈልጋለሁ። ሌላው ኮሜንት ካላችሁ ወይ አስተያየት ካላችሁ በዚሁ መስጠት ትችላላችሁ ወገኖቼ እና አደራችሁን እንግዲህ ስለ ሁሉ እግዚአብሔር ይመስገን። አመሰግናችኋለሁ ስላደመጣችሁኝ።